እርግጥ ረሱሉ መካ ሲመጡ እውነት ለመናገር ተስፋ አስቆራጭ ነገር ብዙ ነበርኩ ስላልቆረጡ ነው እንጂ ስለዚህ ባይሆን ምን እናነሳለን የሚለውን እንመለስበታለን ግን በቃ እንደ ዲፊኒሽን ለምንድን የዚህ የጎጆአችን ለጎጆ ፕሮግራም ዋና ዓላማ በይተል ሙስሊም መፍጠር ነው በይተል ሙስሊምን ከፈጠር ሙጅተማ ሙስሊም ስለምንፈጥር ማለት ኦኬ ሙስሊም ማህበረሰብ እናገኛለን ሙስሊምን ዲፋይን እንደተደረገው በመናቀው እስልምና ዲፊኒሽን ማለት ነው እስልምና ዲፊኒሽኑን ብዙ ሰዎች ያስተማሩት ስለሆነ ወደዛ ዝርዝር አንገባ ነገር ግን እስልምና ለቤተሰብ ወይም ለሰው ልጅ ያስቀመጠው ዓላማ አለ ሰው ተፈጥሮ እዚህ ዓለም ላይ ምን ማሳካት ነው ያለበት አላህ በኪታቡ ረሱሉ ሰለላሁ ዐለይሂ ወሰለም በሐዲሳቸው በዝርዝር ያስቀመጡት ነገር ነው በቃ ግን በጣም ኢንተረስቲንግ ነገር አንድ ሐዲስ ግን ትገልጸዋለች በቃ ኸይሩኩም ለአህሊሂ ወአና ኸይሩኩም ለአህሊ ይላሉ ከናንተ መካከል ምርጡ ሰው ለቤተሰቡ ምርጥ የሆነው ሰው ነው እኔ ለቤተሰቤ ምርጡ ነኝ አሉ የዓለሙ ምርጥ ሰው ለቤተሰቤ ምርጥ ነኝ በማለት ነው እየጀመሩ ያሉት ስለዚህ እኛም ለቤተሰቡ ምርጥ የሆነ ሰው ለሌላ ሰው መጥፎ ሊሆን ለሌላ ሰው ክፉ አረመኔ ጨካኝ ምናምን ሊሆን አይችልም ስለዚህ ቤታችን ውስጥ እስቲ ጥሩ ሰው እንሁን እንዴት ነው ጥሩ ሰው ምን ሆነም ያስተምረን እስልምና አለ በጣም ሪች ነው ብዙ ሀብት ነው ያለው ብዙ ቀድተን ማንጨርሰው ትሩፋት አለ እስልምና ውስጥና ያንን አልፎ ያው በትምህርታችን ውስጥ በደንብ ያካተትን እንዴት ጥሩ ሰው መሆን እንችላለን ብለን እንመካከራለን ያግባችንን ያሳካል